ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉት ሰዓት መማርና መከታተል ትችላላችሁ። እሺ በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁት ሲንጉላር ኤንድ ፕሉራል ናውንስ የሚሉትን ነው። ወይም በአማርኛ ደግሞ ነጠላና ብዙ ቁጥር አመልካች ስሞችን ነው። አንድን ስም ወይም አንድን ቃል ከነጠላ ቁጥር ወደ ብዙ ቁጥር እንዴት እንቀይራለን የሚለውን በእንግሊዘኛ ዛሬ እያንዳንዷን ምንም ሳይቀር የማሳያችሁ ይሆናል። ይህም ቪዲዮ ካያችሁ ጠቅላችሁ ሁሉም ካያችሁ አንድ ስም ወደ ነጠላ ስም ወደ ብዙ ቁጥር አመልካች ስም ወይም ሲንጉላር ወደ ፕሉራል እንዴት እንደሚቀየር በቀላሉ ታውቃላችሁ ማለት ነው። እንግዲህ ወደ መጀመሪያው ወደ ትምህርታችን ስንቀጥል ከዚህ ላይ ሲንጉላር ናውን እንግዲህ ከመጀመሪያው ስነሳ ሲንጉላር ናውንስ ማለት ምን ማለት ነው? ነጠላ ቁጥር አመልካች ሲንጉላር ናውንስ is a word that name only one person, animal, place or things። ያ ማለት ስለ አንድ ነገር ነው ስም ነው። ይህ የአንድን ሰው ስም አንድ ነገር ነው። ስለ ሰው አንድ ሰው ይሆናል የሚያመለክተው። አንድ እንስሳት ሊሆን ይችላል፣ አንድ ቦታ ሊሆን ይችላል። አንድ ነገር አንድ ነው የሚገልጸው። ነገር ግን ፕሉራል ናውንስ ስንል ያው ከዚህ ላይ ነጠላ ስሞች ብዬ አንድ ቁጥር ብቻ የሚገልጹ ስሞች ናቸው ይላችኋለሁ። ወደ ፕሉራል ናውንስ ስንሄድ እዚህ ላይ ምን ይላል? ፕሉራል ናውንስ ከዚህ ጋር ደግሞ እንግዲህ ፕሉራል ናውንስ ማለት ምን ማለት ነው? ብዙ ቁጥር አመልካች ስሞች ምን ይላል? if a word that name more than one person and animal or things ስለ ወርድ ነው። ስለ አንድ ቦታ ወይም ከአንድ ቦታ በላይ ለአንድ ሰው ሊሆን ይችላል፣ ቦታ ሊሆን ይችላል። አንድ በላይ የሆነ ነገርን ለማመልከት ወይም ያገለግላል ማለት ነው። ለመግለጽ ያገለግላል። ከዚህ ላይ ምን በአማርኛ ምን ብዬ አስቀምጬላችኋለሁ? ብዙ ቁጥር አመልካች አንድና ከዚያ በላይ የሆኑ ቁጥሮችን አመልካች ናቸው። እንግዲህ ፕሉራል ናውንስ የምንላቸው አንድና ከዚያ የበላይ የሆኑ ነገሮችን ለመግለጽ የምንጠቀምበት ነው። አሁን ለምሳሌ ሰው የሚለው ነጠላ ቁጥር አይደለ? ሰው ማለት አንድ ነው የሚያመለክተው፣ አንድ ግለሰብ ነው የሚያመለክተው። ግን ሰዎች ካልን ደግሞ ብዙ ሆኑ አይደለ? ሰው የሚለው ሲንጉላር እንለዋለን። ሲንጉላር ሰዎች ስንል ደግሞ ፕሉራል ይሆናል ማለት ነው። ይህንን ነው አሁን አንድ ስም ወደ አሁን ሰው የሚለውን ሰዎች አልነው አይደለ? ማን ወይ ማሂ እንደዚህ የምንቀይረው እሱንን እንዴት እንቀይራለን? በእንግሊዘኛ ላይ እያንዳንዳቸውን ዛሬ እንትን ምላችሁ ይሆናል። እንግዲህ ሞስት ወርድስ ከዚህ ላይ ምን ይላል? ሞስት ወርድስ አድ ኤስ ቱ ሜክ ዘ ፕሉራል። አብዛኞቹ ቃላቶች ፕሉራል ፎርም ለማድረግ ኤስን ይጠቀማሉ። ሞስት በት ኖት ኦል፣ ሁሉም ግን አይደሉም። ስፔሻል ኬዞች አሉ፣ ሌሎች አካሄዶች አሉ። እነሱን የማሳያችሁ ይሆናል። ግን አብዛኞቹ ኤስን ነው የሚጠቀሙ። ኤስን ደግሞ ማይጠቀሙ ወይም at the end of the word ኤስን አድ ማያደርጉትን ደግሞ በኋላ የማሳያችሁ ይሆናል እንጂ አብዛኞቹ አሁን ከዚህ ላይ ምን ይላል? አፕል ይላል። አፕል አፕልስ ያው እዚህ ላይ አፕል ማለት አፕል ነው። አፕልስ ሲሆን ደግሞ አፕሎች ሆነ። ይሄኛው ሲንጉላር ነጠላ ቁጥር አመልካች ነው። ኤስን ስጨምሩባት ግና ብዙ ቁጥር አመልካች ሆነ ወይም ፕሉራል ሆነ እንላለን ማለት ነው። ከዚህ ላይ ፔን ይላል። እስክሪብቶ ነው። እስክሪብቶ ስንል አንድ ብቻ ነው የሚገልጸው። ነገር ግን ኤስን ስጨምሩባት ፔንስ፣ እስክሪብቶዎች ምን ሆነ? ወደ ብዙ ቁጥር አመልካች ተቀየረ ማለት ነው። ወይም ፕሉራል ፎርም ያዘ፣ ብዙ ቁጥር አመልካች ይሆናል ማለት ነው። ከዚህ ጋር ደግሞ ያው ካር ይላል። ካርስ ስትሉ መኪናዎች፣ ካርስ ኤስን ስጨምሩ ብዙ ቁጥር ሆነ። ካር ስንል አንድ ብቻ ነው። መኪና ስንል አንድ ብቻ ነው የሚያመለክተው። መኪናዎች ስንል ግና ሁለትና ከዛ በላይ ናቸው። ከአንድ በላይ ሞር ዛን ዋንስ ነው። ከአንድ በላይ ኤስን መጨመር
እሺ ከዚህ በመቀጠል ደግሞ ወደ ቀጣዩ ስንሄድ አብዛኞቹ ነው ሁሉን አይደለም ኤስ ግን add es word in this in ch sh ss x በየመጨረሻው ወርድ the end of the word በch የሚጨርስ ከሆነ በsh የሚጨርስ ከሆነ ss or s ብሎ የሚጨርስ ከሆነ ኤክስ ብሎ የሚጨርስ ከሆነ ከነዚህ ወርዶች ላይ to make a plural we add es ፕሉራል ለማድረግ እነዚህን በእነዚህ የሚጨርሱ ወርዶችን ከወርዱ መጨረሻ ላይ es ነው የምናስገባው ማለት ነው። ፎር ኤግዛምፕል ከዚህ ጋር ምን ይላል? ሲንጉላር ይላል። ሲንጉላሮች አሁን ቤንች ስንል ሲንጉላር ነው። ቤንች አግዳሚ ወንበራ ቤንች በማን ጨረሰ? በሲኤች ነው የጨረሰ። ሶ የወርዱ መጨረሻ ሲኤች ስለሆነ ፕሉራል ለማድረግ ይህን ወርድ ወይም ይህን ቃል ኤስን ሳይሆን ኢኤስን ነው የምንጨምር። ያው ከዚህ ጋር ቤንች ይላል። ቤንች ሲል ኢኤስን ነው የጨመርነው። ለምን? the end of the word is ch የወርዱ መጨረሻ ሲኤች ስለሆነ ኢኤስን እንጨምራለን። እዚህ ላይ ቤንች ማለት አግዳሚ ወንበር አይደለ? ቤንችስ ኢኤስን ስጨምሩ ደግሞ አግዳሚ ወንበሮች ይሆናል ማለት። ከዚህ ጋር ቦርሽ ይላል። ቦርሽ ይላል። ቦርሽ በማን ጨረሰ? the end of the word sh ሆነ። sh ከሆነ ደግሞ እንዳልኳችሁ ከዚህ ጋር እንዳሳየዋችሁ ኢኤስን ነው to make a plural form we add es ቦርሽስ ቡርሽ ስትሉ ኢኤስን መጨመር ኤስኤች ብሎ ስለጨረሰ ኢኤስን ቡርሽ ይላል። ቡርሾች ይኸው ቡርሽ ቡርሽስ። ከዚህ ጋር ድሬስ ይላል። ድሬስ ወርዱ በማን ጨረሰ? በኤስኤስ በኤስኤስ ስለጨረሰ ማንን ነው አድ የምታደርጉ? ፕሉራል ለማድረግ at the end of the word we add es ከወርዱ መጨረሻ ላይ ኢኤስን አድ እናደርጋለን ማለት ነው። ድሬስ ያው ድሬስስ ቀሚስ የሚለው ቀሚሶች ይሆናል ማለት ነው። ድሬስ ድሬስስ ድሬስ ድሬስስ ኢኤስን መጨመር why not s why not we add s ለምን ኤስን አልጨመርንም? ምክንያቱም ኤስ ብሎ ነው የጨረሰ። ኤስ ብሎ ስለጨረሰ ኢኤስን አድ እናደርጋለን። ከዛ በመቀጠል ደግሞ ፎክስ ይላል። አሁን ከዚህ ላይም የወርዱ መጨረሻ ወይም የቃሉ መጨረሻ ኤክስ ከሆነች ዊ አድ ኢኤስ ብለናል አይደለ? ከዚህ ጋር ያው ኤክስ ከሆነች ሶ ከዚህ ላይ የወርዱ መጨረሻ ኤክስ ነች። ሶ ከዚህ ኢኤስን እንጨምራለን። ፎክስ ፎክስ ፎክስስ ፎክስስ ያው ቀበሮ የነበረው ቀበሮዎች ይሆናል ማለት ነው። ቀበሮ የነበረው ቀበሮዎች ይሆናል። እሺ በመቀጠል ደግሞ እሺ when ይላል። when words end in an o ወርዱ በኦ ከጨረሰ and come after the consonant ከኮንሶናንቱ በኋላ ከመጣ add es to make a plural ወርዱ በኦ ከጨርሶ የወርዱ መጨረሻ ሌተር ኦ ሆኖ ኦ ደግሞ come after the consonant ከኮንሶናንት በኋላ ከመጣ ወይም ከኦ በኋላ ያለችዋ ሌተር ኮንሶናንት ከሆነች ይህን እንደዚህ አይነት ወርዶችን ወደ ፕሉራል ፎርም ወይም ብዙ ቁጥር አመልካች ለማድረግ ኢኤስን እንጨምራለን ማለት ነው። ኢኤስን እንጨምራለን። ከዚህ ጋር እሺ ማንጎ ይላል።
የዚህ ወርድ መጨረሻ ማነች? ኦ ነች። ኦ ነች። የዚህ ወርድ መጨረሻ ኦ ነች። ኦ ከኦ በኋላ ያለችዋ ማነች? ኮንሶናንት ነች። በኋላ ኮንሶናንት ነች። ኮንሶናንት ነች። ስለዚህ ያው ጂ ኮንሶናንት አይደለች። ስለዚህ ምን እናደርጋለን? ኢኤስን እንጨምራለን። ማንጎ ይላል። ያው ማንጎስ ኢኤስን ነው የምንጨምረው። ማንጎ 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 ወይም ማንጎ። ከዚህ ላይ እንዲሁ በተመሳሳይ ፖታቶ ይላል። the end of the word is o ያ የወርዱ መጨረሻ ፖታቶ ሲል ኦ ነው። ኦ ከማን በኋላ ነው የመጣች? ከኮንሶናንት ከቫውል ከኮንሶናንት በኋላ ነው የመጣች። ቲ ኮንሶናንት ነች አይደለ? ስለዚህ ቲ ኮንሶናንት ከሆነች በዚህ በሩላችን መሰረት ኢኤስን ነው የምንጨምረው። ኦ መጨረሻ ሆና ከኦ በኋላ ያለችዋ ሌተር ኮንሶናንት ከሆነች ኢኤስን እንጨምራለን። ያው ፖታቶስ ስንል ኢኤስ ይጨመራል ማለት ነው። ኢኤስ ያው ድንች ነበር፣ ድንቾች። እሺ ከዚህ ጋር ደግሞ ምን ይላል? ቮልካኖ ይላል። ይህም ከላይኞች ጋር ተመሳሳይ ነው። the end of the letter is o the word is o ከኦ በኋላ ያለችዋ ሌተር ኤን ነች፣ ወይም ኦ ካም አፍተር ኤ ኮንሶናንት ከኮንሶናንት በኋላ ነው የመጣው። ስለዚህ እንደዚህ ከሆኑ ኢኤስን እንጨምራለን ብለናል። ስለዚህ ኢኤስን ስንጨምር ቮልካኖስ ወይም ገሞራ ነበር፣ ገሞራዎች ይሆናል ማለት ነው። በዋናነት እነዚህን በቀይ የጻፍኩላችሁ ሩሎች እነዚህ ናቸው። ከዚህ ጋር ምን ይላል? when words in an o ends in an o ወርዱ በኦ ከጨረሰ and come after the consonant እና ከኮንሶናንት ቀጥሎ የሚመጣ ከሆነ add es to make a plural ኢኤስን እንጨምራለን። ምን ለማድረግ? ፕሉራል ለማድረግ ወይም ብዙ ቁጥር አመልካች ለማድረግ ማለት ነው። እሺ በመቀጠል ከዚህ በመቀጠል ደግሞ when the letter before a y is consonant ምን ይላል? when the letter before a y is consonant ከዋይ ሌተር በፊት ኮንሶናንት ከሆነች changes the y to an i አይ ዋይ ወደ ማን ትቀይራለች? ወደ አይ before adding es esን ከመጨመራችን በፊት ወይም አድ ከማድረጋችን በፊት ወርዱ በዋይ ከሆነ የሚጨርሰው ዋይ ወደ አይ ትቀየራለች። and then add es ማለት ነው። add es ከዚህ ጋር አሁን ወርዱ ወርዱ በዋይ የሚጨርስ ከሆነ ወርዱ በዋይ የሚጨርስ ከሆነ ከዋይ በኋላ ያለችዋ ሌተር ፎር ኤግዛምፕል ከዋይ በኋላ ያለችዋ ሌተር ኮንሶናንት ከሆነች አሁን እዚህ ላይ ቲ አይደለች? ቲ ኮንሶናንት ነች። ስለዚህ ይህንን ወደ ፕሉራል ለመቀየር ዋይን ወደ ማን እንቀይራለን? ወደ አይ ዘን አድ ኢኤስ ያው ሲቲ ይላል። ከዚህ ጋር ሲቲ ይላል። ወደ ፕሉራል ስንቀይረው ሲቲስ ይላል። ይቺ አይ ማለት ዋይ ነች ወደ አይ የተቀየረች። ከዛ ዘን ኢኤስ መጨመር ማለት ሲቲስ ዋይ when it comes y at the end of the word ከተማ ነበር ከተሞች ይሆናል ማለት ነው። እሺ ከዚህ ጋር ደግሞ ፋሚሊ ይላል። ይህንን አሁን የወርዱ መጨረሻ the end of the word letter is y ነች። የወርዱ የመጨረሻ ሌተር y ነች። ሶ ይህንን ወደ እንትን ለመቀየር ደግሞ ወደ ፕሉራል ፎርም ለመቀየር ዋይ ወደ አይ ትቀየርና ምክንያቱም ከዋይ በኋላ
ኮንሶናንት ስለሆነች ወደ አይ ትቀየራለች። ዘን አድ ኢኤስ ፋሚሊስ ፋሚሊስ ቤተሰብ ቤተሰቦች ዋይ ያው ይቺ ኮንሶናንት እንትሆን ከሆነች ነው። ግን ኮንሶናንት ካልሆነች ሌላ ህግ አለው። እኔ ማሳያችሁ ይሆናል። ቤሪ ይላል። ከዚህ ጋርም ዋይ ነች። ዋይ ወደ አይ ትቀየራለች። ቤሪስ ቤሪስ። እሺ ከዚህ በመቀጠል ደግሞ ምን ይላል እዚህ ጋር when the letter before a is a vowel ቅድም እንዳሳየዋችሁ ሌተሩ ወይም ወርዱ በዋይ ጨርሶ ግን ቢፎር ዋይ ከዋይ በፊት ያለችዋ ሌተር ቫውል ከሆነች we add an s to make a plural plural ለማድረግ ማን ኤስን ብቻ ነው የምንጨምረው። ምን ከሆነች ወርዱ በዋይ ጨርሶ ከዋይ በፊት ያለችዋ ሌተር ቫውል ከሆነች ፎር ኤግዛምፕል ከዚህ ጋር ምን ይላል ዴይ ይላል። አሁን ሌተሩ በዋይ ጨረሰ ማለት ወርዱ በዋይ ጨረሰ፣ ነገር ግን ከዋይ በኋላ ያለችዋ ሌተር ማን ሆነች? ቫውል ሆነች። ስለዚህ ከዋይ በኋላ ያለችዋ ሌተር ቫውል ከሆነች ቫውል ስትሆን ኤስን ነው የምንጨምር። ግን ይቺ ቅድም እንዳልኳችሁ ኮንሶናንት ሁና ኤ በኤ ቦታ ላይ ኮንሶናንት ብትሆን ወይ ወደ አይ ትቀየርና ኢኤስን ጨምር ነበር። ግን ከዋይ በፊት ያለችዋ ቫውል ከሆነች ምንም ሳንቀይር ኤስን ብቻ ነው የምንጨምረው። ዩ ዳይ ይላላ ዳይ እዚህ ጋር ዳይስ ዳይ ዳይስ ቀኖች ማለት ነው። እዚሁም በተመሳሳይ ኬ ይላል ኬ ይላል። ከዚህ ጋር ሌተር ወርዱ በዋይ ጨረሰ፣ ነገር ግን ከዋይ በፊት ያለችዋ ሌተር ምን ነች? ቫውል ነች። ኮንሶናንት ቫውል ሆነች። ሶ ቫውል ከሆነች ከዋይ በፊት ቀድማ የምትመጣዋ ሌተር ቫውል ከሆነች ኢኤስን ሳይሆን ኤስን ነው እንዳል ከወርዱ at the end of the end we add ኤስ ከወርዱ መጨረሻ ላይ ኤስን እንጨምራለን ማለት ነው። ኤስን እንጨምራለን ምክንያቱም ቫውል ነች፣ ኢ ቫውል ነች። ከዚህ ጋር ምን ይላል? ቦይ ይላል። እንዲሁ በተመሳሳይ ቮይስ ኦ ቫውል ስለሆነ ኤስን ብቻ እንጨምራለን ማለት ነው። ኦ ኤስን እንጨምራለን ማለት ነው። እሺ ከዚህ በመቀጠል ደግሞ እና የመጨረሻችን ምን ይላል? when words end in f ወርዱ በኤፍ ኦር ኤፍ ኢ የወርዳችን የመጨረሻ ሌተር ኤፍ ወይም ኤፍ ኢ ከሆነ changes ኤፍ ኦር ኤፍ ኢ ቱ ቪ ኤፍ ኢ ወይም ኤፍ ወደ ማን ይቀየራሉ? ወደ ቪ ይቀየራሉ። ቢፎር አዲንግ ኢኤስ ኢኤስን ከመጨመራችን በፊት ወይም አድ ከማድረጋችን በፊት ኤፍ ወይም ኤፍ ኢን ወደ ቪ መቀየር ይኖርብናል። ዘን አድ ኢኤስ ማለት ነው። ከቀየርነን በኋላ ኢኤስ መጨመር። እስቲ እዚህ ላይ ምን ይላል? ናይፍ ይላል። ናይፍ ይላል። አሁን the end of the word is fe or fe ነው የመጣ። ሶ እንደዚህ ከሆነ ደግሞ ምን ብለናል? ኤፍኢ ወይም ኤፍ ከሆነ ይህ ወርድ ወደ ምን መቀየር አለበት? ኤፍኢ ወደ ቪ መቀየር አለብን። ሶ እንሄዳለን ስንጽፍ የው አይ ኤፍኢ ነበር አይደል የሚሆነው? ቫውል ልንቀይር ነው። ኤፍኢን በማን ተካናት? በቪ ተካናት ወይም በቪ ቀየርናት። ምን ለማድረግ? ፕሉላር ለማድረግ ነው። ፕሉላር ለማድረግ በቪ ተጠቃች። ዘን ከዚህ በኋላ የቀርን ማለት ነው ዊ አድ ምን እናደርጋለን? ኢኤስ እንጨምራለን ማለት ነው። ናይፍስ እንደዚህ ቢላዋ ቢላዎች ፕሉራል ሲሆን እንደዚህ ይሆናል ማለት ነው። ዘን ከዚህ ጋር ያው እዚህ ጋር ኤፍ አለች ሌፍ ይላል ሌፍ the end of the word is f
ኤፍ ወይም ኢኤፍ ከሆነ ደግሞ ወደ ማን ትቀየራለች ብያችኋለሁ? ወደ ቪ። ስለዚህ ይህን ወርድ በኤፍ ስለጨረሰ ፕሉራል ፎርም ለማስያዝ ወይም ወደ ፕሉራል ለመቀየር ኤፍን ወደ ቪ መቀየር አለብኝ። ወደ ቪ እቀይራለሁ። ዘን ኤል ኢ ኤ እላለሁ። ከኤፍ ስደርስ ኤፍ ወደ ማን መቀየር አለባት? ወደ ቪ። ያው ቀየርኳት፣ ቪ አልኳት። በኤፍ ቦታ ቪን አስገቡ። ዘን ኤፍን ወደ ቪ ከቀየሩ ቀጣይ ስቴፕ ምን ነው? ኢኤስ መጨመር። ያው ኢኤስ ጨመርኩኝ። ሌቭስ ቅጠል ነው፣ ቅጠሎች። እንደዚህ አድርጌ ወደ ፕሉራል በቀላሉ መቀየር እችላለሁ ማለት ነው። እሺ ይህንን ይመስላል የዛሬው ትምህርታችን። እንግዲህ ግልጽ ያልሆነላችሁ ግራ ያጋባችሁ ደግሞ እንዲሁም ደግሞ እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት ሴክሽን ላይ አስቀምጡልኝ፣ እሰራላችኋለሁ። ግልጽ ያልሆነላችሁ ነገር ምንም ነገር ካለ ቪዲዮ ላይ ያስቀምጥነው ስልክ አለ፣ በሱ ደውላችሁ መጠየቅም ትችላላችሁ። በሱ እየደወላችሁ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ እንግሊዘኛን ከስር ከመሰረተው ከኤቢሲ ድሪም ጀምራችሁ መጀመር ከምትፈልጉት ጀምራችሁ እንግሊዘኛ ሟላችሁ አማርኛ መማር ትችላላችሁ። የዛሬ ትምህርታችን ይመስል ነበር። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።